ዋላችሁ? እንደምን ስለዚህ ስለተቀደሰች ዕለትና ሰዓት ደረሳችሁ? ምስጋና የባህሪ የሆነ አምላካችን በእኔና በእናንተ በወዳጆቹ አንደበት የተመሰገነ ይሁን። እንግዲህ ቅድም አባታችን ጠቆም እንዳደረጉት ዛሬ የተሰባሰብነው የመጣነው የቅዱስ ገብርኤልን ታቦተ ሕጉን ወደ ቤተ ክርስቲያኑ ለማስገባት ነው። በዓሉ የሚከበረው ሁላችሁም እንደምታውቁት በነገው ዕለት ነው። ሆኖም ግን የእግዚአብሔር ቃል ዛሬም ነገም ቢነገር የማይጠገብ ምግብ ሕይወት የሚሰጥ ዘላለማዊ ዕረፍት የሚያሰጥ ታላቅ መሳሪያ በመሆኑ ቃሉን መነጋገር አይከፋም። ከሁሉ አስቀድሞ እንግዲህ ለመሰባሰባችን ምክንያት ለሆኑ በዚህ ታላቅ ቤተክርስቲያን ላይ የመልአኩ የኃያሉ መልአክ ቅዱስ ገብርኤል ጽላት እንዲገባ እግዚአብሔር በሰጣቸው ጸጋና ልገሳ መሰረት ለታቦቱ የሚያስፈልገውን ወጪዎች በሙሉ በመሸፈን ታቦቱን እዚህ እንዲገባ እኛም በዚህ ተገኝተን እንድንባረክ ላደረጉ ለገብረ ማርያምና ለስርጉተ ሥላሴ እግዚአብሔር አምላክ ዋጋ ይክፈላቸው። እልል ብላችሁ እግዚአብሔር እነሱ በብዙ ተባርከው እኛም ደግሞ በዚህ ምክንያት በመገኘታችን በአውደ ምሕረቱ በምሕረት አደባባይ በሆነው በእግዚአብሔር ቤት በመገኘታችን እኛም ተባርከናል። እንድንባረክም ምክንያት የሆኑ እነሱ ስለሆነ በድጋሚ አመስግኑ። በሉ ሰልሱትና ወደ ሌላ ከሚነደው እሳት ያድነን ዘንድ ይችላል። ይህን ኃይለ ቃል የተናገሩት አስተዳደጋቸውን በቤተ ክርስቲያን ያደረጉ ክርስትናቸውን ከሕፃንነት ጀምረው ጠንቅቀው የሚያውቁ ለሁላችንም የእምነት ጥንካሬያችን መሰረት የሆኑ ሲድራቅ፣ ሚሳቅ፣ አብደናጎ ናቸው። ወይም ሰለስቱ ደቂቅ አልያም አናንያ፣ አዛርያ፣ ሚሳኤል በሶስት አይነት ስም ነው የምንጠራቸው። ይህንን ያሉት ናቡከደነፆር ላቆመው የጣዖት ምስል ናቡከደነፆር የሚገዛቸው የሚያስተዳድራቸው ሕዝቦች በሙሉ እንዲሰግዱ እንዲያመልኩ ለጣዖቱ በሜዳ ላይ ላቆመው ጣዖት ሕዝብ ሁሉ እንዲሰግድ አዋጅ በታወጀበት፣ ለዚህ ጣዖት የማይሰግድ ደግሞ በእስራት ወይም በግርፋት ሳይሆን በሚነድ እሳት ተቃጥሎ እንዲሞት ውሳኔ ተወስኖ አዋጅ የታወጀበት፣ አዋጁም ከልብ እንዲሰማ የማይሰማ እንዳይኖር መቀስቀሻ